እኚህ ሰው ማን ናቸው? አዎ የዓለማቱ ጌታ የአላህ መልእክተኛና የነቢያት መደምደሚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ላይ የወረደው ሀቅ ለሰዎች የሚጠቅም ስለሆነ በምድር 1400 ዓመት ቆይቷል። ባጢል ቢሆን ኖሮ በእንጭጩ ኮረፋት ሆኖ ተግበስብሶ ይጠፋ ነበር። በተከበረው ቁርአናችንም እንደዚህ ይላል፣ እንደዚሁ አላህ ለእውነትና ለውሸት ምሳሌን ያደርጋል። ኮረፋቱማ ግብስብስ ሆኖ ይጠፋል፣ ለሰዎች የሚጠቅመውማ በምድር ላይ ይቆያል። ገማልያ እንደተናገረው ይህ የነቢያችን ሰለላሁ ዐለይሂ ወሰለም ሳቦት ከሰው ከሆነ ይጠፋ ነበር። ግን የነቢያችን ሰለላሁ ዐለይሂ ወሰለም ግልጠተ መለኮት ከፈጣሪ ስለሆነ ገና በእንጭጭነቱ የመካ ቁረይሾች፣ የመዲና በኑ ቁረይዛ፣ የሮሙ ባዛንታይን በእውቀት መሞገት ሲያቅታቸው በጉልበት ሊያጠፉት ሞክረው አልተሳካላቸውም። ከርሞም ሆነ ዘንድሮም እሳቸው ላይ ለሚሳለቁት ተሳላቂዎች አላህ በቅቶላቸዋል። በእርሳቸው ላይ የወረደውን የአላህን ብርሃን በአፎቻቸው ለማጥፋት ቢፈልጉና ቢጠሉም አላህ የብርሃኑን ገላጭ ነው። አላህ ሱብሓነሁ ወተዓላ በቁርአናችን ላይ ተሳላቂዎችን ሁሉ እኛ በቅተናል ይላል። የአላህን ብርሃን በአፎቻቸው ሊያጠፉ ይሻሉ፣ ከሃዲዎቹ ቢጠሉም እንኳን አላህ ብርሃኑን ገላጭ ነው። ይህንን ብርሃን ለማጥፋት እፍ ባሉ ቁጥር እያነደዱት መሆኑን ይዘነጋሉ። አላህ ሂዳያ ይስጣቸው፣ ለእኛም ጽናቱን ይስጠን። አሚን። ፊዳከ አቢ ወኡሚ ያ ረሱለላህ።